የአንድ ድርጅት ኃላፊ ከሱ ስር የሚሰሩትን ሁለት ማናጀሮች ይጠራና ሪፖርት አምጡልኝ ይላቸዋል። ሁለቱ ማናጀሮችም ወደ ቢሮአቸው ይመለሱና ቆይተው ሪፖርት ይዘው ይመጣሉ። ከዛም ማየት ይጀምራል ይሄ ድርጅት ኃላፊ። ከሁለቱ ሰዎች አንዱ መንዝሊ ሪፖርት ነው የሰራው፣ ሌላው ደግሞ ዊክሊ ነው። ኃላፊው መንዝሊ ሪፖርቱን ቼክ ካረገ በኋላ ወደ ሁለተኛው ሲመጣ የዊክ ነው ሳምንታዊ ሪፖርት ነው ይመጣለት። ከዛ ቶሎ ያን ማናጀር ይጠራውና ያመጣው ዊክሊ ሪፖርት ነው ይለዋል። አዎን ይለዋል። ለምን ብሎ ይጠይቀዋል። ምክንያቱም ሪፖርት አምጣልከኝ፣ ሪፖርት ስትል ሳምንት መሰለኝ ይለዋል። እንዴ እኔ የሳምንት ሪፖርት ከጠየቁ በጣም ቆይቻለሁ፣ እንዴት እንደዚህ ታደርጋለህ ይለዋል። አይ ስታዘኝ ዊክሊ ሪፖርት አላልከኝ፣ ሪፖርት ማነው መንዝሊ ሪፖርት አላልከኝ፣ ሪፖርት ነው ያልከኝ ይለዋል። ይኸው እዚህ ጋር መንዝሊ ሪፖርት እንዴት ሰርተው አመጣ፣ አንተ እንዴት ዊክሊ ይዘህ ትመጣለህ? አይገባም ይለዋል ማለት ነው። የእነዚህን ሁለት ሰዎች አርጉመንት እዚህ ጋር ገታ እናድርጉና ስለ ኮሚኒኬሽን እናውራ። እንግዲህ ኮሚኒኬሽን አራት ነገሮችን እንደሚይዝ ወይም ደግሞ እንደሚያካትት ብዙ ያውቃል። ሴንደር አለ፣ ሪሲቨር፣ ቻናል እና ሜሴጅ። ሞስት ኦፍ ዘ ታይም ሜሴጁ ላይ ነው ችግሩ ያለው። ምን ይሆናል? ሪፋይንድ ያልሆነ ሜሴጅ እንልካለን ብዙ ጊዜ። ሪፋይንድ ያልሆነ ማለት ምንድነው? ያልተነጠረ ወይም ደግሞ ያላለቀ አይነት ሜሴጅን ልክና ፊድባክ ስናገኝ ኦፌንድ እንሆናለን። ምን ይባላል በኮሚኒኬሽን ውስጥ? the quality of our communication lies in the feedback we get back ይባላል። የምናገኘው ፊድባክ ውስጥ ነው የኛ ኮሚኒኬሽን ኳሊቲ ያለው ማለት ነው። እንግዲህ አንድ ሰው የሆነ ነገር ፈልገው ሜሴጁን በጽሁፍም ሊሆን ይችላል፣ በቋንቋም ሊሆን ይችላል፣ ወይ በምልክት ቋንቋም ሊሆን ይችላል ለሆነ ሰው ካሳለፈ በኋላ ያ ሪስፖንስ ወይም ደግሞ ከዛ የሚመጣው ፊድባክ እሱ ባላሰበ ወይም ደግሞ ባልፈለገው ወይ ከሆነ ችግሩ የማን ነው ማለት ነው? የመጀመሪያው ሰው ነው ማለት ነው። ኮሚኒኬሽን ወደ 5 የሚሆኑ እንትኖችን ያካትታል፣ ስቴጆችን ያልፋል ወይም ደግሞ ግዴታ መካተት ያለባቸው ነገሮች አሉ። የመጀመሪያው ኢንተንት ነው። ኢንተንት ማለት ምንድነው የምትፈልገው ነገር እሱ ነው ማለት ነው ኢንተንት። ሁለተኛው ኮንቴክስት ነው። በምን ኮንቴክስት ነው? ለምሳሌ ሪፖርት እፈልጋለሁ አለ። ዊክሊ ነው ምንድነው? ምን ላይ ነው ያ ሪፖርት እንትን ማለት ያለበት? እንትን ሊኖረው ይገባል ማለት ነው። የሆነ ኮንቴክስት ሊሰጠው ይገባል ማለት ነው። ያ ሰውዬ የሚሰማው ሰውዬ በሌላ ወይ እንዳይረዳው። ኮንቴክስት ማለት ባውንደሪ መስጠት ነው። ባውንደሪ ማለት ይሄን ነው የፈለኩት፣ ከዚህ ውጪ የኔ ፍላጎት ነው የኔ ፍላጎት አይደለም የሚለውን ነው የሚያሳየው ማለት ነው ኮንቴክስት። ከዛ ክላሪቲ ይመጣል። ምን ማካተት እንዳለበት፣ በስንት ሰዓት ማድረስ እንዳለበት፣ እነዚህ ደግሞ ክላሪቲ ናቸው። ስትራክቸሩ እንዴት ነው ኮሚኒኬት ሲያደርግ እነዛን ነገሮች እንዴት ነው ስትራክቸር ማድረግ ያለበት። ከዛ ደግሞ ፊድባክ ይመጣል ማለት ነው። እንግዲህ ኮሚኒኬሽን ሲባል ወደፊት እነዚህ ነገሮች ወደፊት አንድ ቪዲዮ ወይ እንትን እንለዋለን። እነዚህ ነገሮች አልፎ ነው ማለት ነው ፊድባክ ላይ የሚደርስ ወይ ኢንተንቱ ላይ ወይ ኮንቴክስቱ ላይ ወይ ክላሪቲው ላይ የሆነ ችግር ካለ ፊድባኩ ችግር አለው ማለት ነው። ወይም ደግሞ ኳሊቲ የሆነ ኮሚኒኬሽን አይደለም ያደርግነው ማለት ነው። ስለዚህ አሁን ወደ ቦሱ ስንመለስ ዊክሊ ሪፖርት አላለም፣ ሪፖርት አለው። ከዛ ዊክሊ ሪፖርት ይዞለት መጣ። ዊክሊ ሪፖርት ይዞለት ሲመጣ ተናደደ። እንዴት ነው ዊክሊ ሪፖርት ይዘህ የምትመጣው? ምንድነው የሚፈጠረው? እኛ የምንሰጠው ወይም ደግሞ የምናስተላልፈው ሜሴጅ ሪፋይንድ ወይም ደግሞ ሙሉ ኮምፕሊት ካልሆነ ሰዎች በራሳቸው አሰምፕሽን ይሞሉታል። እንዴት? ኦኬ ምንድነው ሪፖርት አለኝ፣
ያው እዚህ ነው ያለው በዚህ ፍጥነት መቼም የወር ምናምን ሪፖርት ሊጠይቀኝ አይችልም ሶ የሳምንት ነው ማለት ብሎ አሰብሽን ይዛል ማለት ነው። ሪፖርት አለ ምን አይነት ሪፖርት እንደሆነ ግን ስፔሲፋይ አልሆነም። ከዛ እሷን አሰብሽን አስቀመጠ። ኦኬ የዊክሊ ናት የምትሆነው ምናምን ብሎ ከዛ የዊክሊ ሰርቶ መጣ ማለት ነው። ሶ ሰዎች የኛን ኢንተንት ወይም ደግሞ የኛን ፍላጎት በሌላ መንገድ እየተረዱት ነው ማለት ነው። ወይም ደግሞ ኮንቴክስቱን ቀይረው እየተረዱ ነው ማለት ነው። ስለዚህ እንደዛ ሲሆን ችግሩ የማን ነው? የኛ ነው ማለት ነው። ክላሪፋይ ማድረግ ነበረብን። ያሉት ኮንቴክስቱን ማሳየት፣ ስትራክቸሩን በደንብ አድርገን ማሳየት። ምክንያቱም ያ ሰውዬ ፕሮሰስ የሚያደርገው ፊድባኩን ፕሮሰስ የሚያደርገው በዛ በሰጠነው ዳታ ላይ ተመስርቶ ነው ማለት ነው። ስለዚህ ትልቁ ነገር ምንድነው? ሙሉ ማድረግ ያልበዛ ያላነሰ። አንዳንዴ ምን ይሆናል? በጣም ትንሽ ይሆናል። ልክ እንደዚህ ቦስ ማለት ነው። ትንሽ ይሆንና ሰዎቹ ወይም ደግሞ ከኛ ጋር ኮሚኒኬት የሚያደርጉት ሰዎች ሙሉ ዳታውን ሳያገኙ ወይም ደግሞ ኢንፎርሜሽን ሳያገኙ ይቀራሉ ማለት ነው። ያኔ ምን ያደርጋሉ? በአሰምሽን ይሞሉታል። አንዳንዴ ደግሞ በጣም ቫስት እናደርጋለን። ምንድነው የሚባለው? I can see the trees for the forest ይባላል። ለደኑ ተብሎ ወይም ደግሞ ደኑ ዛፎቹን እንዳላይ ከለከለኝ ወይም ደግሞ ከለለኝ አይነት ነገር ማለት ነው። ይሄ ምንድነው? በጣም ብዙ ዳታ ሲሆን አሁን 4-5 ፔጅ ምናምን አይነት ነገር ለአንድ ሰው ቢሰጠው እንዲህ አድርገህ ነው የምሰራልኝ የሚለውን ወይም ደግሞ እንዲህ ነው የሚፈልገው የሚለውን አይነት ነገር ቢሰጠው ልክ አንደኛው ፔጅ ላይ ምናምን ሲያነብ ይገባዋል። ሁለተኛውን ፔጅ ምንም አይልም። በራቀ ቁጥር ግን ፖይንቶቹን ሚስ እያደረገ ይሄዳል። ከነገርየው ቫስትነት የተነሳ ሐሳቡ ክላውዲ የሆነበት ይመጣል ማለት ነው። ከዛ የሆነች ትንሽ ነገር ብቻ ነው የሚይዘው ከዛ ውስጥ አሁንም ወዴት ነው የሚሄደው ማለት ነው? ያቺን ትንሽ ነገር ይዞ ወደ አሰብሽን ይመለሳል ማለት ነው። ሰው ኮሚኒኬት ስናደርግ በጣም ማነስም የለበትም በጣም ደግሞ በስቶ በቃ ከዲቴል አልፎ መለየት ያለብንን ነገሮች መለየት እስኪያቅተን ድረስ የበዛ መሆን የለበትም ማለት ነው። እስካሁን እያያችሁት ከሆነ ሰብስክራይብ አድርጉ።